እጅግ ምስጢራዊ በሆነው የውቅያኖስ ጥልቀት ውስጥ የሰው ልጅ ታሪክ ያያቸው አስፈሪና ግዙፍ የጦር መሳሪያዎች አንዱ በዝምታ ይንቀሳቀሳል። እሱ የአህዮ ክላስ ሰርጓጅ መርከብ ነው። ይህ በኒኩለር ኃይል የሚሰራው የባህር ውስጥ ጭራቅ በአሜሪካ የጦር ሰራዊት ውስጥ ስትራቴጂካዊ መከላከያ ምሰሶ ተደርጎ ይወሰዳል። ከ170 ሜትር በላይ ርዝመት ያለውና ከ18000 ቶን በላይ የውሃ የሚያፈናቅል አቅም ያለው ይህ መርከብ በውቅያኖስ ውስጥ ሳይታወቅና ሳይታይ ለወራት የመደበቅ ልዩ ምህንድስና አለው። ይህንን ቴክኖሎጂ ቁልፍ ለመገንባት የወጣው ወጪ አስገራሚ ነው። በአንድ ወቅት አንዱ የአህዮ ክፍል ሰርጓጅ መርከብ ዋጋ 2 ቢሊዮን የአሜሪካ ዶላር ይጠጋ ነበር። የዛሬው የገንዘብ የዋጋ ግሽበት ስናሰላው ግን የአንድ መርከብ ጀርባ ከ3.6 ቢሊዮን ዶላር በላይ ፈሷል። አሜሪካ በአጠቃላይ 18 የሚሆኑ የዚህ ክፍል መርከቦችን የገነባች ሲሆን ለጥገናቸው የኒኩለር ነዳጃቸውና ሰራተኞቻቸው የሚወጣው የዕለት ተዕለት ወጪ የሀገርን በጀት የሚፈተንና የኢኮኖሚ ከባድ ሸክም ነው። በዚህ መርከብ ዋነኛ አስፈሪነት የሚመነጨው የተሸከመ ጦር መሳሪያ አቅም ነው። እያንዳንዱ የአህዮ መርከብ እስከ 20 የሚደርሱ የትራይደንት የተባሉ የባላስቲክ ሚሳይሎችን መሸከም ይችላል። እያንዳንዱ ሚሳይል ደግሞ በተለያዩ የዓለም ክፍሎች የሚገኙ ኢላማዎችን በተናጠል ማጋየት ይችላል። የኒኩለር አረጫፎችን የያዘ ነው። ይህ ማለት በአንድ ሰርጓጅ መርከብ ብቻ የተጫነው የኒኩለር ክምችት መላውን ዓለም ወደ አንድ ለመቀየርና ስልጣኔ ለማጥፋት ሙሉ አቅም አለው። ከነዚህ 18 መርከቦች መካከል አራቱ ግን ተልኳቸው ተቀይሮ ወደ ተራራማ የባህር ጉዞ መለወጫ SSGN ተቀይረዋል። እነዚህ አራት መርከቦች የኒኩለር ሚሳይል ከመሸከም ይልቅ 154 የሚሆኑ የመሬት ጥቃት አድራሽ ቶምሆክ ክሩዝ ሚሳይሎችን ታጥቀዋል። ይህ አሰራር መርከቧ ዓለም ዙሪያ በሚነሱ የአካባቢ ግጭቶች ላይ ፈጣንና ገዳይ ጥቃቶችን የምታደርስ ያስችላታል። በተጨማሪም የባህር ኃይል ልዩ ኮማንዶዎች በሚስጥር ወደ ጠላት ቀጠና ለማስገባት እና ለማስወጣት የሚያስችል የተለየ ክፍል አላቸው። አህዮ ክፍል መርከቦች በዓለም ፖለቲካና ደህንነት ላይ ያላቸው ተጽዕኖ እጅግ ከፍተኛ ነው። እነዚህ መርከቦች በባህር ስር መኖራቸው ብቻ ጠላቶች በአሜሪካ ላይ ድንገተኛ ጥቃት እንዳይሰነዝሩ የፍርሃት ስነ-ልቦና ይፈጥራል። ምክንያቱም መሬት ላይ ያለው ጦር ቢጠፋ እንኳን እነዚህ የባህር የተሸሸጉ መርከቦች አጸፋዊ የኒኩለር ጥቃት እንዳያወርዱ ይታወቃል። ይህ የጋራ ጥፋት ማረጋገጫ የተሰኘ መርህ በታላቅ ሀያላን ሀገራት መካከል ቀጥተኛ ጦርነት እንዳይነሳ በማድረግ የዓለምን ኃይል ሚዛን ጠብቆ ቆይቷል። ሆኖም ይህ ታላቅ ጦር መሳሪያ ዘላለማዊ አይደለም። እድሜው እያበቃ መጥቷል። ከ1980ዎቹ ጀምሮ በዓለም ውቅያኖሶች ላይ ሲንቀሳቀሱ የቆዩት እነዚህ መርከቦች አሁን ላይ የአገልግሎት ዘመናቸው ማብቂያ ላይ ደርሰዋል። ከፍተኛ ልጅና የመሰናጠቅ አደጋዎች ለመከላከል ተከታታይና እጅግ ውድ የሆኑ ጥገና ስራዎች ቢደረጉላቸው በሚቀጥሉት ዓመታት ሙሉ በሙሉ ከጦር መጋደላቸው ማይቀር ነው። በመጨረሻም አህዮ ዘመን ሲያበቃ አሜሪካ አዲሱና ይበልጥ ዘመናዊ የሆነው የኮሎምቢያ ክፍል የተሰኘውን የባህር ስር መርከብ በመተካት ላይ ትገኛለች። አህዮ ክፍል ሰርጓጅ መርከብ የሰው ልጅ የቴክኖሎጂ ጥግ ምን ያህል አስፈሪ እንደሆነ፣ ለጥፋት የሚወጣው ወጪ ምን ያህል ግዙፍ እንደሆነና ሰላም አንዳንድ ጊዜ ከከባድ ጥፋት መሳሪያዎች ጥላ ስር እንደምትጠበቅ ማረጋገጫ የሆነ የታሪክ መዝገብ ውስጥ ይኖራል።